ሃይ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ሁላችሁ ባላችሁበት ቦታ የጌታ ክብር ይድረሳችሁ። አንዳንድ ጊዜ በራሳችን እጅ በራሳችን ምላስ በቃ በራሳችን ነገር ብዙ ነገር የሚደርስብን ብዙ ጉድጓዶች የሚቆፈሩልን በዚች አያችሁ አይደል? በዚች ምላስ ከአንድ ሰው ጋር ስትተዋወቁ ቀላል ነው። ስትተዋወቁ እየተሳሳቃችሁ እንተዋወቃለን። ደስ ብሎ ስንለያይስ ብዙ ጉድጓድ ተቆፋፍረን ነው የምንለያየው። አንቺ የወዴ ነሽ ተባብለን ካፍሽ አውጥቼ እየበላች በሆነ ምክንያት የሆነ ነገር ይፈጠራል። የሆነ ምክንያታዊ ነገር ይፈጠራል። ሰው ልጅ ይተዋወቃል። ባልታሰበ ባልታወቀ በስራም ሊሆን ይችላል፣ በእንጀራ ጉዳይም ሊሆን ይችላል፣ በአንዳንድ ነገሮችም ሊሆን ይችላል። ይለያያል። በዛን ሰዓት ጉድጓድ መቆፋፈር ይሆናል። ገባችሁ አይደል? መቼም ምንም ቢሆን ምንም ብታደርጉ ምንም ኑሮ ቢመቻችሁ ምንም ያህል ብትሆኑ መቼም ቢሆን ከቤተሰብ ጋር ስለማንኖር ማለት ነው። ማንም ቢሆን ማንም ከቤተሰብ ጋር አይኖርም፣ ከቤተሰብ ጋር ማለት ነው። እና ብዙ ጊዜ በጣም የሚያሳዝን እውነት አንዳንድ ጊዜ እኛ ሴቶች ማለት ነው ግራ ተወልደን ማንነታችን፣ ምንነታችን፣ ኖሯችን፣ ውጣ ውረዳችን፣ ሁሉ ነገራችን ግራ የተጋባ እውነት ግራ ስለተወለድን ነው መሰለኝ ግራ የተጋባ ነው ሁሉ ነገራችን። ወንድ ልጅ ግን ምንም ቢሆን አይጨካከንም። ምንም ቢሆን ይሄን አልጨካኝ አይደለም። የፈለገ ቢሆን እውነት ሴት ማለት ምን ነው ባልተወለድኩ ሴት ሆኜ አንዳንድ ጊዜ እርግማን እኮ ነኝ እኛ ሴቶች። እውነቴን ነው የምላችሁ። ምንም የሌለብኝን ነገር ምንም የሌለብሽን ነገር ነገ ስትጣይ ነገ የሆነ ነገር ሲፈጠር የሆነ ነገር ሲሆን አንቺ ከጎኗ ስትርቂ የሆነ ስትራራቂ ህልም አርጋ ግልብጥብጥ አርጋ ገላባቢጣ ምንም የሌለብኝ ነገር አውጥቼ ሚዲያ ላይ አወጣለሁ። ሚዲያ ላይ ታወጣለች። መቼም ትናንትና እኔና እሷ ነን እየተዋወቅን አይደል? ሚዲያ አያውቅም ስንተዋወቅ። ሚዲያ አይደለም ያስተዋወቀን። ከዛ ሚዲያ ላይ ማውጣት፣ ሚዲያ ላይ ማስወጣት፣ ሚዲያ ላይ ማውጣት ኦፍኮርስ ባወጣት ሚዲያ የሚያወራ ስለኔ ለአንድ ወር ያጨበጭባል። እሷም ለአንድ ወር ወዷ በቃ ያልተወለደች ያልተደሰተች በህይወቷ ያልተደሰተች ትደሰታለች። ያ ሰው ሲባባልለት ሁሉም ያጨበጭባል። በዛን ሰዓት እስከ ዛሬ ተወልዳ ያልተደሰተችው እናት ትደሰታለች። እና ደሰታለሁ። ችግር የለውም።
ብትደሰችም ባትደሰችም ምንም ማለት አይደለም። ብቻ እሱ ይዋቅሽ። እሱ ካወቀሽ አንድ ወዲሽን እግዚአብሔር ወዲሽን ካወቀሽ በቃ አንቺ ራስሽን ማንነትሽን ታውቃለሽ። በርግጥ ማንነቴ እኔ ራሴን አውቃለሁ። የቴ እንደሚውል ምን ላይ እንደሚውል ከማን ጋር እንደሚውል የት እንደሚኖርም ከማን ጋር እንደሚኖር እኔ ራሴን አውቃለሁ። ከራሴ የተረፈውን እኔ ከእግዚአብሔር የተረፈውን እኔ ራሴን አውቃለሁ። ምንም ቢሆን ማለት ነው። ምንም ቢሆን እየፈለገ ቢሆን ሰው ቢያወራ ስለኔ ቢያወራ ስለኔ ጥሩነቴን ቢያወራ እኔ ስለኔ ሰው ልጅ ጥሩ ናት ብሎ ስለኔ ሊያወራ ይችላል። ሰው እንዳወራ አይደለም። ጥሩ ሊሆን ይችላል ላይሆን ይችላል። ወይ እቺ ልጅ መጥፎ ናት ብሎ ስለኔ መጥፎ ያወራሉ። መጥፎ ስላወሩብኝ እኔ መጥፎ ሊሆን አልችልም ወይ ጥሩ ሊሆን አልችልም። አንዳንድ ጊዜ እውነቴን ነው የምላችሁ በሆዳችሁ ሰገራ ይዛችሁ ነው አይደል የምትኖሩ? ሽንት ቤት ገብተን ያንን እስከምንጨራርስ ድረስ ጨራርስን ውሃ ደብተንበት እስከምንወጣ ድረስ አያስቀምጠን። በጣም ጭቅ ነው የሚያደርገን አይደል? እስከምንወጣ ማለት ነው። በጣም ነው የሚያስጠላል። እሱ ራሱ ተሸክመን ጥሩ መስለን በቃ የሆነ ወርቅ መስለን እንሄዳለን አይደል? እሱን ተሸክመን ራሱ ወዳችን ውስጥ ስንት መተት ተሸክመን አይደል እንደምንኖረው። ትላትል እኮ ሞልቷል ወዳችን ውስጥ። እሱን ተሸክመን እየዞር ምን ነው ነገሮችን ብንይዝስ፣ ነገሮችን ብንሸከምስ? ትናንትና በሰላም እንደተገናኘን